ሰላም እንዴት ናችሁ? እኔ የምለው እንዲያው ስደት ዓለም ላይ የምንኖር ሰዎች እንዲያው እስከ መቼ ነው? አንዳንዴ በጣም ይገርመኛል። አንዳንዴ አልረዳም ቢባል ልጅ ያለው ልጁን ይረዳል፣ ልጅ የሌለው አባት እናቱን ይረዳል፣ አባት እናት የሌለው እህት ወንድሙን ይረዳል፣ እህት ወንድም የሌለው ድሮ የሚያውቃቸውን ጓደኞቹን ይረዳል። ውጭ ሀገር ያለ ሰው በምንም ሁኔታ ውስጥ ይሁን በቃ ወደ ኢትዮጵያ ብር ይልካል። በምንም ውስጥ ይሁን ማለት ነው። አገር ቤትሳ አገር ቤት ያለ ሰው ደግሞ የትም ያምጣው የራሱን የጎደለውን ነገር ብቻ ስለ ራሱ ብቻ ነው የሚያስበው። ኧረ ያክስቴ ልጅ አለች፣ ኧረ የእናቴ ቤት ጎሏል፣ ኧረ ወንድሜ እኮ ይሄ ጎሎት አስቸግሮታል። በተለይ ከወለዱ ካገቡ ትዳር ከያዙ በኋላ ጭራሽ እኮ አይጠያየቁም። አመት በል ራሱ አይጠራሩ ከሆነ ብድር የማይመላለሱ ከሆነ በብዛት ማለት ነው። እና እኔ እንዲሁ ውጭ ሀገር ስንመጣ ግን ልባችን እንዲሁ ስስ የሚሆነው ለምንድን ነው? በጣም ስስ ነው የምንሆነው። ለአባቴ ቤት ሳልሰራ እንዲህ ሳላረግ ለራሴ ቤት ሳልሰራ አንልም። እንዲህ የውጭ ሀገር ሰው እኔ እኮ ለምንድን ነው ማዲያታችን የበዛው? ለምንድን ነው ከቀይ ወደ ጥቁር የተቀየር ነው? እንደገና ደግሞ ማለት ነው የክት ልብስ ለምንድን ነው የሌለን? አሁን ብዙ ስደተኛ እዩት። አሁንስ እግዚአብሔር ይመስገን ብዙ ሰው ዘናጭ ሆኗል። የክት ልብስ የለውም። የክት ልብስ ላችሁ ዝም ብሎ ሻንጣ ውስጥ የሚቀመጥ ልብስ ማለት ነው። እና እንዲሁም ምን ይላሉ? ወደ ኢትዮጵያ ልትመጡ ስትል እኮ ነው አዲስ ልብስ የምትገዙት ይላሉ ማለት ነው። ምክንያቱም እዚህ መዝናናት የለማ። የምትዝናኑት በጣም ትንሽ ነው። ልዝናና ብላችሁ የምታስቡት በጣም ትንሽ ነው። ጊዜ የላችሁማ። ስለሚሰራ 24 ሰዓት ሙሉ ስራ ስለሆነ በተለይ ፋሚሊ ያለው ልጅ ያለው ደግሞ መቼ ነው ከልጁ ጋር እረፍት ባለው ሰዓት ከልጁ ጋር ነው የትም የሚሯሯጠው። እና መቼ ሊለብሰው ወደ ሀገር ቤት ሲገባ ነው ራሱ ልብስ አለመኖሩን የሚያስታውሰው። መግዛት አቅቶት አይደለም። በነገራችን ላይ ሀገር ቤት እንኳን ለማንም እየላክ አይደለ እንዴ? መግዛት አቅቶት አይደለም። ግን በቃ አያስበውም ሁሉ ልብስ በነገራችን ላይ የሰውነት መሸፈኛ ነው እንደሆነ ነው እዚህ ሀገር የሚታመነው። ግን ኢትዮጵያውያን የሰው መለኪያ የምናደርገው ሀበሻ ስደተኛ አብዛኛው የሰው መለኪያ የምናደርገው እንጂ የሰው ልጅ የሚለካው በአስተሳሰቡ ነው። እና ከእናንተና ልብስ እንኳን የምትገዙት ወደ ኢትዮጵያ ልትመጡ ስትሉ ነው ይላሉ። እና ምክንያቱም እናንተ በልብስ ስለምትተቹ ነው። እዚያ ሀገር ንጹህ ብቻ ንጹህ የታጠበ ልብስ ተኩሰ ለበሰው ምንም ችግር የለባቸውም። ካለህ እና በአስተሳሰብህ በምትሰራው ስራ እየሰራህ መሆንህን የስራ ሰው መሆንህን ካየ ማንም አይተችም። እና ይዘህ ተገኝ። እና ያ የሚተች ሰው ሊኖር ይችላል፣ የለም እያልኳቸው አይደለም። ግን እንደኛ እንደ ሀበሻ አይደለም። እና እምቦይ ፊታችሁ እንዳበራ እናቴ ሎሚ እንደመሰለ ፊታችሁ እንደወዛ የተቀመጣችሁት የራሳችሁ ሀሳብ እንጂ የሌላ ሰው ሀሳብ ስለሌለባችሁ ነው። ስደት ላይ ያለ ሰው ደግሞ በቃ ድሮ ትምህርት ቤት አብሮ የተማረውን እኮ ለአስቦ አስታውሰው እኮ የሚልክ ነው። እኔም በቃ ግርም ይለኛል። ልባችን እንደ ውጭ ሀገር ስንመጣ ስስ የሆነው ለምንድን ነው? እንደው አገር ቤት እንዳለው ሰው ደንደን አድርገኝ እያልኩ ነው። አሁንማ አገር ቤት እንዳለው ሰው ደንደን ለራሴ አመት በል ሲደርስ እኮ ሳንልክ ሩጫ እኮ ነው፣ እንደ ማራቶን ሩጫ። አመት ባሉ ሲደርስ ምንም ሲል የሆነ ሰው ሊደርስ ከሆነ ውጭ ሀገር ያለው ሰው ነው የሚጠየቀው። አገር ቤት ያለው እኮ ምን የፈለገ ጓዳው ቢሞላ ቢፈስ አይጠየቅም እኮ። አሁን አገር ቤት ያለ ሰው ሀብታም የተባለው ሰው ከሚጠይቁ እኔ ደሃውን ውጭ ሀገር ያለሁትን የሆነ ብር ላኪ ቢሉ ይቀላቸዋል። ምክንያቱም አገር ቤት ያለ ሰው እንደማይሰጣቸው ያውቃሉ። መጣል ያለበትን ጥሎሽ የሆነ ወይ ደግሞ ብድር ካለበት ይመልሳል እንጂ ሰርግ ላሰርግ ነው ለልጅ አግዘኝ ማንም አይልህም ደፍሮ። እና እኔ ምን አገባኝ ነው የሚል። እና ውጭ ሀገር ያለ ሰው ግን ግዴታው እንዳለበት ነው የምታስቡት እናንተ ራሱ። እኛም ደግሞ ራሳችን አሳምነናል። እኛ ውጭ ሀገር ነው ያለን፣ ቤተሰባችን መርዳት አለብን፣ አክስት፣ አጎት፣ አያት፣ ቅማንት፣ ቅድመ አያት መርዳት አለብን ብለን ራሳችን አሳስበነዋል። እና እኔ በቃ በጣም ግርም ይለኛል። የአብዛኛው ስደተኛ ልብ ስስ ነው፣ በቃ ስስ ነው። እና ሀገር ቤት ያላችሁትንም እንደዛ ልባችሁን ስስ ያድርገው። እዛው ያላችሁት እንድትረዳዱ ማለት ነው። እዛው ያላችሁት እንድትረዳዱ ያለው ለሌለው እንድትተሳሰቡ እንድትጠራሩ። ወይ አመት ባል ነው እኮ ከበጓ ትንሽ ቆራርጬ ካልሆነ ደግሞ 2 ኪሎ 3 ኪሎ ስጋ ገዝቼ ልስጥ ተባባሉ። እስኪ እኛ ካለን ላይ እንደምንልከው ማለት ነው። ተዛዘኑ እስኪ 3-4 ልብስ አለኝ ለሷ እስኪ ዘንድሮ ልግዛላት ለነሱ እስኪ ብላችሁ ስጡ። ለአንደኛው ቤተሰባችሁ ለሌለው
ውይ የኔ ልጆች አምሮባቸው ለብሰዋል። እስኪ የእህቴ ልጅ የሚመርባት ብላችሁ እስኪ ለእህታችሁ ልጅም ለወንድማችሁ ልጆችም አልብሱ እስኪ አብሎ አጠጡ እስኪ። ሀገር ቤት ያላችሁ እንዲሁ ምን በወጣ ውጭ ሀገር ያለ ሰው ብቻ እና እኛ ማዲያታም የሆን ነው አመዳም የሆን ነው የሁሉን ሰው ሀሳብ ይዘን ስለምንቀመጥ ነው። መንግስት ራሱ ብድር ቢበድር ክፈል የሚለው ውጭ ሀገር ያለውን ሰው ነው። ሀገር ቤት ያለውን ሰው አይደለም የጠይቀው። እና በጣም ይገርመኛል አንዳንዴ ልባችን በጣም ሮሮህ ነው። ውጭ ሀገር ያለን ሰዎች ለሁሉም ሰው ደራሽ ነን። እግዚአብሔር እንደው በረከቱን ይስጠን። ደሞዛችን እንደው እጥፍ ድርብ ያድርገው ያብዛው። ጉልበታችን ደግሞ በቃ ምንድነው የጅብ ጉልበት ያድርገው። የጅብ ጉልበት ያድርግልን። እውነቴን ነው። አንዳንዱ እኮ በስመ አብ ወወልድ ወመንፈስ ቅዱስ ለጋሽ ነው። ውጭ ሀገር ያለ ሰው በጣም ለጋሽ ነው፣ በጣም ሰጭ ነው። እና ይገባባችሁ፣ መልካምነት ይገባባችሁ ሀበሾች። መልካም ጊዜ